አፋብኃ የምዕራብ እዝ የምዕራብ ቀጠና እዝ የሚሳተፍበት ቦታ ላይ ትልቅ የሚባል ጦር ፈሶ ሴቶችን እየደፈረ ትምህርት ቤቶችን እያቃጠለ አላግባብ የሆነ እያዋከበ ማህበረሰቡን ሊትራሊ ዲፌንድ እያደረገች ነው። እዚህ ላይ ነው የያዟት። ይህንን ከምን ጋር ታነጻጽርልኛለች? ትልቅ ኦፐሬሽን በምስራቅ እዝ ማለት ነው በሚኒሊክ ኮማንድ በታዘዘው የሚሊተሪ ኦፐሬሽን በተደረገው ትልቅ ጦርነት ወይም ኦፐሬሽኖች በገፍ የተያዙ የመንግስት ወታደሮች በትክክል አኮርዲንግ ቱ መደበኛ ጦር የአንድ መንግስት የሚያስተዳድር መደበኛ ጦር ከሚያደርገው በላይ ፎርም እየተሞላ የተደረገላቸው የሕክምናና ሌላ እንክብካቤ ተመዝግቦ ወደ ሬድ ክሮስ በሚተላለፉበት ሁኔታ በዚህ በኩል ደግሞ ምዕራብ እዝ ላይ የተደረገውን እችን ልጅ ይዘው አንድ የ19 ዓመት ልጅ ታጋይ በትክክለኛው በኮንቬንሽኑ አይደለም በሬድ ክሮስ በኩል ያስረክቧት አይደለም ያረጉባትን ነገር በሳምንት ልዩነት ውስጥ በመደረጉ ለማነጻጸር ይቀላል። ማ መንግስት ነው ማ መንግስት አይደለም፣ ማን ነው ሽብርተኛ፣ ማን ነው ለአገሩ ህዝብ እየሰራ ያለው፣ ማን ህዝብን እየተከላከለ ነው የሚለው እዚህ ላይ መደምደም ትችላለህ። እና እኔ በበኩል የተሰማኝ እያንዳንዱ አይደለም አማራ ሁልጊዜ አንተ እንዳልከው ወለጋ ላይ መስጊድ ውስጥ የታጣቂዎች አይደሉም እኮ ትዝ ይለናል አይደል? ጎሊሶም የተፈጸመው በተለያየ ጊዜ እንዳለ አንድ መንደር ሰው ሁሉ ተገሎ ሲወጣ አንድ ነገር ትምትሻላሉ። እንግዲህ አማራ ሙስሊሞች ናቸው እንደዛ ተጨፍጭፈው የነበረው ኪረሙ ላይ የነበረው ጭፍጨፋ ላይ በአጠቃላይ ወለጋ ይደረግ የነበረው ጭፍጨፋ ላይ ማለት ነው። በአንጻሩ ደግሞ at the same time ጅማ ላይ አርሲ ላይ ደግሞ አማራ ክርስቲያኖች ደግሞ ይጨፈጨፉ ነበር። የሃይማኖት ዘርፍ ያለው ይመስላል ግን አማራ ስለሆኑ ነው በሁለቱም በኩል ይጨፈጨፉ የነበረው። at the same time ግን እየተከፈለ የሃይማኖት to some extent ባለ አካባቢ እንደውም የክርስቲያን ተኮር ጭፍጨፋ ነበረ። በአማራነት ቢጠቁም ደግሞ ኢቭን መስጊዳቸውም ስር ደግሞ ተከልል ሃይማኖቱን ሳያከብሩ ኢቭን መስጊድ ውስጥ ገብተው የሚጨፈጨፏቸው ደግሞ አማራ ሙስሊሞች ነበሩ። በሁሉ አቅጣጫ ማንም ምንም አላለም ነበር። በዚህ ጉዳይ ሰበብ መሆኑ ፖለቲካል መሆኑ የምታውቀው እቺ ምስኪን ልጅ ለእህቶቼ ለእናቶቼ ለህፃናት ነፃነት ከእንግዲህ በኋላ ቆዳቸው አይገፈፍም አይገደሉም ብላ ነው የወጣችው። ሌላ ምንም የተለየ ተንኮል የተለየ ከሌል ጫቁን ምናምን ብላ አይደለም የወጣችው። እንዲያት ልክ ከዚህ በፊት ስንጮህ የነበረው ይሄ ጉዳይ እንደሌለ አማራ ጄኖሳይድ የለም ሲሉን የነበሩት ሰዎች ሲክዱን እንደነበረው መተከልና ወለጋ ላይ እንደተደረገው መደበኛ በተባለው ጦር ተደረገባት። ሲጀመር የዘር ይሄ ሌላ የፖለቲካ ጉዳይ አይደለም የዘር ማጥፋት ጉዳይ ነው ስንል ራሱ በዚህ ድርጊት አማራ የሚል ንቅሳ ገንጥለው ከሰውነቷ ላይ ቆዳዋን ገፎን ያወጡት። ይሄ ጥላቻ ካልሆነ ይሄ ዘር ማጥፋት ካልሆነ ምክንያቱም በምንም አይነት ጉዳይ ስታየው የዛ ስም ትሪገር የሚያደርጋቸው አማራ የሚለው ነገር በምን ሌብል ትሪገር አጓቸው ከሰውነት ጉድ መደብ አውጥቷቸው እንደ አውሬ እንደዚህ ሲዘለዝሉ ሰውነቷን የ19 ዓመት ልጅ ይሄ የዘር ጥላቻ ካልሆነ ምንድን ነው የሚለውን ራሳችንን መጠየቅ አለብን። ትልቁ ራሳችንን መጠየቅ ያለብን ነገር ማለት ነው። ከዛ አልፎ ደግሞ ጡቶቿን ቆርጠዋታል። ይሄንን ማስተያየት ያለብን እቺ ልጅ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ ዛሬም እንግዳ ጋብዘናል። እንግዳችንን ከማስተዋወቃችን በፊት የህብር ሬዲዮ ቤተሰቦችና አድማጮች ዋናው ቻናላችን እንግዲህ በተወሰነ ደረጃ ላለፉት ጥቂት ቀናት ዜናዎችም ሆነ ቃለመጠይቆችን ማጋራት አልቻልንም። የተፈጠረው ጊዜያዊ እክል እስኪፈታ ድረስ ለጊዜው እንግዲህ በዚህ ቻናላችን ባለፉት ጥቂት ቀናት ዜናዎችና ቃለመጠይቆችን ስናደርስ ቆይተናል። መረጃው ላልደረሳችሁ የህብር ሬዲዮ ቤተሰቦችና አድማጮች ይህንም ቻናል ሰብስክራይብ በማድረግ ለሰዎች በማጋራት የደውል ምልክቱን በመጫን አብረውን እንዲቆሙ የበኩላችሁን እንድታደርጉ በአክብሮት እንጠይቃለን። የዛሬ የውይይት አጀንዳችን በትላንትናው ዕለት እንግዲህ በግፍ የተፈጸመባት ድርጊት ይፋ የሆነው የአርበኝት በዓለም ጥቅምት 2 ቀን 2018 ዓ.ም በአገዛዙ ስልጣን አስጠባቂ ወታደሮች የተፈጸመባትን ጥቃት በተመለከተ እንድንወያይ ዶክተር ሰናይት ደረጀን ጋብዘናል። ዶክተር ሰናይት ደረጀ በአማራ ላይ የሚፈጸመውን የዘር ማጥፋት መረጃ የሚያሰባስበው የአማራ ጄኖሳይድ ፕሪቬንሽን ኢን ኢትዮጵያ ዋና ዳይሬክተር፣ ከተለያዩ የአማራ ማህበራት ጋር ከተለያዩ እንቅስቃሴ ጋር አብራ በመስራት ትታወቃለች።
ትገኛለች። ዛሬም ባለው ወቅታዊ ጉዳይ ላይ እንድንወያይ ጋብዘናታል። ጤና ይስጥልን ዶክተር ሰናይት እንደምሰነበትሽ፣ እንኳን በድጋሚ ተገናኘን። ጥልኝ ሀብታሙ እንዴት ነህ? እንዴት ሰነበት? በጣም አመሰግናለሁ ስለጋበዝከኝ። እየተደረገ ስላለው ማፈና በተለያዩ የአማራ ሚዲያዎች እናንተም በምታደርጉት ቻናላችሁ ለሚደረገውን በመስማቴ በጣም አዝናለሁ። ያኛው ለኛው ስለሆነ ያለን እየተባበረ ሁሉም ሰው ለዚህ ጉዳይ የቆመ ሁሉ ለህሉና ትግል ስለሆነ አዳዲስ ቻናሎች ስትከፍቱ እየጠበቀ እየተከታተለ ዜናዎችን እንዲሰማና የትግሉ ተካፋይ እንዲሆን አደራ ቀርባለሁ። ስትናገር ስለሰማሁ ነው። አመሰግናለሁ ስለጋበዝከኝ። ከልብ አመሰግናለሁ ዶክተር ሰናይት። እንግዲህ ትላንት ያው እንደ አዲስ መቼም በየጊዜው በአማራ ህዝብ ላይ የሚፈጸመው ሰቆቃና ግፍ መቆሚያ የለውም። ነገር ግን የአማራ ህዝብ ይሄን ለመከላከል ልጆቹ ወጥተው የህልውና ተጋድሎ የተደረገበት ባለበት አልፎ አልፎ ደግሞ እንዲህ አይነት አሰቃቂ ድርጊቶች ይፈጸማሉ። ጥቅምት 2 2018 ዓ.ም በማንኩሳ እንግዲህ ያገዛዙ እጅ ወድቃ በግፍ የተገደለችው ፋኒት በአለምን በተመለከተ ትላንትናም አንቺም እንደሌሎች ሁሉ በማህበራዊ ሚዲያ የደረሰውን የግፍ አሰቃቂ ግድያ አውግዘሻል። በአጠቃላይ እንዲህ አይነቱ ድርጊት ለአማራ ህዝብ ምን ማለት ነው? እንግዲህ መከላከያ ሰራዊት ብላችሁ ጥሩ እየተባለ ይህንን ወራሪና በግፍ በአማራ ህዝብ ላይ የዘመተ ሰራዊትን በሚያንቆለጳጵጡ አሉ። ነገር ግን የኦሮሚያ ልዩ ኃይል ሳይቀር በዚህ ሰራዊት በመከላከያ ተብሎ ልብስ እየለበሰ በዚህ ዘመቻ አካል በማድረግ በአማራ ህዝብ ላይ ያዘመቱት ነውና የነበረውን ድርጊት እንዴት አየሽው? በአማራ ህዝብ ላይ እየተፈጸመ ካለው ጥቃት አኳያ በተለይ የስርዓቱን ባህሪ በግልጽ የሚያሳየውን እርምጃ እንዴት ነው የምትገልጪው? አመሰግናለሁ ሀብታሙ። በመጀመሪያ ልብ የሚሰብር አንጀት የሚበጥስ ነገር ነው ይሄ። የነበርንበት ማይንድ ሴት አንተ ታውቀዋለህ። የዛሬ 2 ዓመት አካባቢ ከ3 ዓመት ጀምሮ በተለይ ለውጥ የሚባለው ነገር ከመጣብን በኋላ እንዲህ አይነት ድርጊቶች በየቀኑ አማራዎች በማንነታቸው እየተለዩ በመተከል፣ በወለጋ፣ በጎራ ፈርዳ በተለያዩ አካባቢዎች በክልል ውጭ የጀመረው ጭፍጨፋ ያው ወደ ሙሉ ጦርነት ተከትሎ ወደ ክልል ውስጥ ሲገባ የሆነ ትልቅ ዲስቲንክሽን በሚጨፈጭፉት ሰዎችና በመከላከያ ኃይል ትልቅ ልዩነት ያለ አንዱ ፎርማል አንዱ ኢንፎርማል እንዲመስል ተደርጎ አማራው ጽንፈኛ እየተባለ ጦርነት ፈልጎ የሄደበት እንዲመስል የተደረገ ፕሮፓጋንዳ ነበር። አሁን ያየነው ግን ያው አሁን የመጀመሪያው አይደለም፣ ሁሌ ስለምንረሳ ነው። ከዚህ በፊት በምስራቅ አማራ ፋኖ አንድ የተያዘ ፋኖ ላይ እንዴት በጭንቅላቱ ላይ መኪና ነድተው እንደገደሉት ከሐኪም ቤት አውጥተው ማለት ነው። በፍጹም በጄኔቫ ኮንቬንሽን የማይፈቀድ በዓለም ሕግ እንኳን አይደለም ከአንድ መደበኛ ተዋጊ አማጽያን ነኝ ከሚባል እንኳን የማይጠበቅ ስራ ከዚህ በፊት እንደሰሩ እናውቃለን። እና እቺ ምስኪን ልጅ ለእህቶቼ፣ ለእናቶቼ፣ ለህፃናት ነፃነት ከእንግዲህ በኋላ ቆዳቸው አይገፈፍም አይገደሉም ብላ ነው የወጣችው። ሌላ ምንም የተለየ ተንኮል የተለየ ከሌል ጨቁን ምናምን ብላ አይደለም የወጣችው። እንዲየት ልክ ከዚህ በፊት ስንጮህ የነበረው ይሄ ጉዳይ እንደሌለ አማራ ጄኖሳይድ የለም ሲሉን የነበሩት ሰዎች ሲክዱን እንደነበረው መተከልና ወለጋ ላይ እንደተደረገው መደበኛ በተባለው ጦር ተደረገባት። ሲጀመር የዘር ይሄ ሌላ የፖለቲካ ጉዳይ አይደለም የዘር ማጥፋት ጉዳይ ነው ስንል ራሱ በዚህ ድርጊት አማራ የሚል ንቅሳ ገንጥለው ከሰውነቷ ላይ ቆዳዋን ገፎን ያወጡት። ይሄ ጥላቻ ካልሆነ ይሄ ዘር ማጥፋት ካልሆነ፣ ምክንያቱም በምንም አይነት ጉዳይ ስታየው የዛ ስም ትሪገር የሚያደርጋቸው አማራ የሚለው ነገር በምን ሌብል ትሪገር አድርጓቸው ከሰውነት መደብ አውጥቷቸው እንደ አውሬ እንደዚህ ሲዘለዝሉ ሰውነቷን የ19 ዓመት ልጅ። ይሄ የዘር ጥላቻ ካልሆነ ምንድን ነው የሚለውን ራሳችንን መጠየቅ አለብን። ትልቁ ራሳችንን መጠየቅ ያለብን ነገር ማለት ነው። ከዛ አልፎ ደግሞ ጡቶቿን ቆርጠዋታል። ይሄንን ማስተያየት ያለብን እቺ ልጅ ህዝቧን እየተከላከለች ነው። ከትልቅ የሚባል እሷ የምትሳተፍበት የአፋብኃ የምዕራብ እዝ የምዕራብ ቀጠና እዝ የሚሳተፍበት ቦታ ላይ ትልቅ የሚባል ጦር ፈሶ ሴቶችን እየደፈረ ትምህርት ቤቶችን እያቃጠለ አላግባብ የሆነ እያዋከበ ማህበረሰቡን ሊትራሊ ዲፌንድ እያደረገች ነው። እዚህ ላይ ነው የያዟት። ይህንን ከምን ጋር ታነጻጽርልኛለች? ትልቅ ኦፐሬሽን በምስራቅ እዝ ማለት ነው በሚኒሊክ ኮማንድ በታዘዘው የሚሊተሪ ኦፐሬሽን በተደረገው
ትልቅ ጦርነት ወይም ላይክ ኦፐሬሽኖች በገፍ የተያዙ የመንግስት ወታደሮች በትክክል አኮርዲንግ ቱ መደበኛ ጦር የአንድ መንግስት የሚያስተዳድር መደበኛ ጦር ከሚያደርገው በላይ ፎርም እየተሞላ የተደረገላቸው የሕክምናና ሌላ እንክብካቤ ተመዝግበው ወደ ሬድ ክሮስ በሚተላለፉበት ሁኔታ በዚህ በኩል ደግሞ ምዕራብ እዝ ላይ የተደረገውን እችን ልጅ ይዘው አንድ የ19 ዓመት ልጅ ታጋይ በትክክለኛው በኮንቬንሽኑ አይደለም በሬድ ክሮስ በኩል ያስረክቧት አይደለም ያረጉባትን ነገር ነገር በሳምንት ልዩነት ውስጥ በመደረጉ ለማነጻጸር ይቀላል። ማን መንግስት ነው ማን መንግስት አይደለም፣ ማን ነው ሽብርተኛ ማን ነው ለአገሩ ህዝብ እየሰራ ያለው ማን ህዝብን እየተከላከለ ነው የሚለው እዚህ ላይ መደምደም ትችላለህ። እኔ በበኩል የተሰማኝ እያንዳንዱ አይደለም አማራ የዚህን ጉዳይ የዘር ጭፍጨፋ አለብን ብሎ አውቆ በትጥቅም ትጥቅ ባልሆነውም በሰብአዊ መብት እንደዚሁም በሁሉም አንጻር እየታገለ ያለው አይደል ማንኛውም ፍትህ ለፍትህ ብሎ የቆመ ሰው ባክግራውንዱ ምንም ይሁን ያንገበገበ ነገር ነው የተደረገው። you can see it በሶሻል ሚዲያው በየስልኩ ከጀርባ ባሉ በተለያዩ ክፍሎች ሰው ተቃጥሏል ተንገብግቧል። ይሄ ነገር ዝም ብሎ እንደሌላ ጊዜው ተመዝግቦ የሚያልፍ አይመስለኝም። የተደረገው ድርጊት ዝም ብሎ ተብሎ የሚታለፍ አይደለም። አንድ የምናየው ነገር የዘር ጭፍጨፋው የጄኖሳይዱ አካል መሆኑ ማሳያ ነው። አንደኛ ነገር ተጨካኒውና አማራ የሚባለው ስም ራሱ እንዴት ትሪገር እንዳደረጋቸው ቆዳዋን ገፈው እንዳወጡት ስታይ ይሄ በራሱ ትልቅ ኤቪደንስ ነው። ሁለተኛ እንደ መደበኛ ጦር አክት እንደማያደርግ እንደ ሽብርተኛ አክት እንደሚያደርግ ስቴት ስፖንሰር ሽብር እንደሆነ የሚያካሂደው ዘር ጭፍጨፋ እንደሆነ የሚያካሂደው የሚያሳይ ነው። ምክንያቱም እንደ ፕሪዝነር ኦፍ ዋር በትክክል ተንከባክበው አለያዟትም። ይሄ ሁለተኛው ጉዳይ ነው። ሶስተኛውና የመጨረሻ መደበኛና ኢመደበኛ የሚባል እንደሌለ በአጠቃላይ ከሬዥሙ ጋር የቆሙት እነዚህ ኃይሎች አክት የሚያደርጉት ሲፈልጉ በናሽናል ዩኒፎርም ሳይፈልጉ በተለያየ ጋሸና ሲርና ሸኔም እየተባለ በተለያየ መልክ ይምጡ እንጂ አላማቸውም ድርጊታቸውም ግብራቸውም አንድ እንደሆነ እነዚህ ሶስቱ ነገሮች ያሳየ ድርጊት ነው ብዬ አስባለሁ። ከልብ አመሰግናለሁ ዶክተር ስናይት። ያው አንስተሽዋል እንግዲህ አንዱ በተለይ በአማራ ህዝብ ላይ እየተፈጸመ ያለውን ጥቃት ተከትሎ ለዚህ ሁሉ ውርደት ለዚህ ሁሉ ጥቃት ያጋለጠው የባንዳው ኃይል ነው። ዛሬም ባንዳውን ጠርጎ መጣል አለመቻሉ እንግዲህ ሰንጋ እየቀለብን ያዘጋጀነውን ሰራዊት አማራ ላይ እያዘመትን ነው። አሁንም እናዘምታለን። አማራ ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ዋጋ የሌለው ነው። 4-5 ቦታ እንከፋፍላለን የሚለው እስከ ቀደም ድረስ ሽመልስ አብዲሳ በአደባባይ ደረቱን ነፍቶ የሚናገር ነው። እንግዲህ ከተመስገን ጥሩነህ ከጀነራል አበባው ታደሰ ከሌተናል ጀነራል መሐመድ ተሰማ ጀምሮ እስከና አረጋ ከበደና ታች እስካለው ጎጥ ድረስ ከዚህ ስርዓት ጎን የሆኑ ባንዳዎች ደግሞ በአገር ውስጥም በውጭም እንዲሁ በዲያስፖራም የዲያስፖራ ባንዳ አለ። ይሄን ትግል ፈተና የሆኑበትና የዚህን አገዛዝ ጥቃት ለማስቀጠል እየሰሩ ያሉ አሉ። እዚህ ለነሱ ማስተባበያ የሚሰጥ ነው፣ እዛ ደግሞ አብሮ የሚያዋጋ መረጃ የሚያቀብል መንገድ የሚመራልና አማራ ከዚህ አይነት ፈተና ውስጥ እንዴት መውጣት አቃተው? ይሄ ሁሉ ጭካኔ እየተፈጸመ ያው አደባባይ ላይ የጣሏት ይሄን ሁሉ ግፍ ፈጽመው ህዝቡ አይቷል። በአካባቢ ያለው ህዝብ ብቻ ሳይሆን ያንን ነውር ያንን ጭካኔ ዓለም አቀፍ ማህበረሰብ ዓለም አቀፉ ሰብአዊ መብት ተሟጋቾች እንዲደርሱ ለማድረግ እንግዲህ በውስጥ የፎቶግራፎችም ሌሎችም ማስረጃዎች የሚሄዱበት ሁኔታ እንዳለ ሆኖ ነገር ግን ዛሬም ድረስ ያልነቃ ከጠላት ጋር የተሰለፈና አማራን አብሮ እየበላ አማራን አብሮ እየጨፈጨፈ ያለ ባንዳ አለና ከዚህ ፈተና ውስጥ እንዴት መውጣት አቃተን? ልክ ነህ ሀብታም። ይሄ ጉዳይ ሁሌም እንደሚያንገበግብ በተገናኘ ጊዜ ሁልጊዜ አይ ቲንክ ብዙ ፕሮግራሞችም ላይ ስትጠይቅ የምሰማው ነገር ነው። የሁላችንም ጥያቄ ነው። አሁን ግን የከሃዲዎችን ስነ ልቦና የምንመረምርበት ጊዜ ያው ጊዜው ስለሌለን እየተደረገ ያለውን ጭካኔ እያየን ስለሆነ የራሳችንን ስነ ልቦና የምንመረምርበት ጊዜ ነው አሁን መሆን ያለበት። ከዚህ በፊት ምንድን ነው ጥቅም ነው ወይ ቤተሰባቸውን አስገድደዋቸው ነው ወይ ጉዳዩ ሳይገባቸው ነው ወይ መደራጀት እንዳለበት አማራ ሳይገባው ነው ወይ የዚህ ትንንሽ ክሊኮቹ የአንዱ ግሩፕ የሌላው ግሩፕ የአንዱ ሎጎ ወደፊት መምጣት ሳይሆን ጠቅላላ አማራ እንደማራ ወደፊት ሲመጣ ብቻ ነው እንደምናሸንፍ ሳይገባቸው ነው ወይስ በግልጽ ተገዝተው ነው ወይ ያለ ብዙ ራሳችን ስናስጨንቅ የሰራውም ያልሰራውም አንድ ላይ ያጠፋውም ያልጠፋውም አንድ ላይ እየተደቆሰ ስራ ወደፊት እንዳይሄድ ለአማራ ቆመው የሚሰደብበት ያጠፋውም ያላጠፋውም ሁሉ ነገር የተምታታበት ሆኖ ከርሟል። ይሄንን ግን እነሱን ከማየትና ከመተንተን የነሱን ስነ ልቦና ከመተንተን ወጥተን የራሳችን ስነ ልቦና ተንተነን ትክክለኛ የሚለውን በመከተል የምንጠራጠርበትን ለህዝብ ያልቆመን ነገር ዲሳይሲቭሊ ቆርጠን መጣል መጀመር አለብን። ከዚህ በኋላ ይሉኝታ የእናት ልጅ ቢሆን ቤተሰብ ቢሆን አብረህ ብዙ ጊዜ የሰራኸው ውለታ የዋለልህ ቢሆን ምንም
አይነት ኮንዲሽን ይሁን ያለምንም ፕሪኮንዲሽን ለህዝብ የቆመ ሰው ይህን ማድረግ የማይችል ከትግሉ ቢወጣ ግን በተለይ እነሱ የራሳቸውን ችለው ወደ አንድ እየመጡ በጣም በሚያስደስት ሁኔታ ከሁሉም ካምፕ ያሉ ፋኖች ይህን ነገር ቆርጦ ለመጣል በሚሄዱበት ጊዜ ሰበብ አስበብ በመፈለግ ከዚህ የመጣ ጉዳይ ድምፅ እየተቆራረጠ እየወጣ ነጥሮ እየሄደ እዛ ከሚያበላሽባቸው እዚህ የራሳችን ጉዳይ ራሳችን ማጥራት አለብን። አትሊስት መስዋዕትነታቸውን መቀነስ አለብን ብዬ አስባለሁ እና አይ ቲንክ ትልቁ መሆን ያለበት ነገር የእነሱን ስነልቦና ሳይሆን የራሳችንን መርምረን አቅጣጫ ወስደን ያለምንም ቅድመ ሁኔታ ወደ አንድነት መምጣት አለብን ብዬ አስባለሁ። ስራውንም በጎን ደግሞ ስለ አንድነት ብቻ ስናሰለስል ስራ ወደኋላ መቅረብ የለበትም። የበዓለም ጉዳይ እንደ እሳት የተጫረ እሳት ነው። ፍም እሳት ሆኖ የመጨረሻውን ማምጣት አለበት። እሷ መስዋዕት ሆናለች። የእሷን አይነት እህቶቿ፣ እናቶቿ፣ ሌሎች የተሰለፈችላቸው ይህን ነገር ለማቆም የወጣችበትን ዓላማ የሚያበላሽ ነገር እየመጣ ሌሎች እንደሷ ደግሞ መሳወት የለባቸውም እና አይ ቲንክ ይሄኛውን የመጨረሻው መስመር የምናሰምርበት መሆን አለበት ብዬ አምናለሁ። ሀብታሙ ከልብ አመሰግናለሁ ዶክተር ሰናይት። ሌላው እንግዲህ አንቺን ጨምሮ በተለያየ ደረጃ እንግዲህ የተለያየ እንቅስቃሴ ታደርጋላችሁ። አንቺ በቀጥታ የምትመሪው ተቋም በአማራ ላይ የሚፈጸመውን የዘር ጭፍጨፋ ለመከላከል መረጃዎችን በጊዜ ለመሰብሰብና በሚፈለገው ደረጃ ለሚመለከታቸው አካላት ዓለም አቀፍ ተቋማት ጭምር ማድረስ ነውና በዚህ ረገድ ምን እየተሰራ ነው? ከዚህ ቀደም በዓለም ጉዳይስ የት ይደርሳል ከዚህ በኋላ? አመሰግናለሁኝ። በአብዛኛው በዚህ ጉዳይ ላይ የሚሰሩ ጋዜጠኞች፣ የተለያዩ ድርጅቶች በከፍተኛ ሁኔታ ተጠናክረው እየሰሩ እንደሆነ ያለሁኝ። በጂፒኢ ከጀርባ ሆነን የምናሰማራቸው ዶክመንቶች፣ የምንላካቸው ሰነዶች፣ የምንሰራው ስራ ያልተቋረጠ ቢሆንም ከዚህ በፊት በተለያዩ ሚዲያዎች እንደተናገርኩት በስም ማጥፋት የኦነግ ደጋፊ የሆነ ሰው ተከሶ ድርጅቱን በዛ ምክንያት በፊት ለፊት የመንቀሳቀስ እንትኑ ትንሽ ተግዳሮት ገጥሞታል እና ያኛውን የህግ ኬዝ ለማስተካከል ስራውን በዚህ በኩል ያሉ ቮለንቲሮች ዳታው ስራው ሁሉ በአጠቃላይ በተለያየ መንገድ እየተሰራ ቢሆን በጂፒ እንደ ጂፒ የሚሰራው በፊት ለፊት ያው የጂፒን ጉዳይ በፊት ለፊት ፖስት እየተደረጉ ስላልሆኑ ሰዎች ተስፋ እንዳይቆርጡ መናገር ስላለብኝ ነው ይሄን ኬዝ ጋዴል እያደረግ እንደሆነ መናገር የምፈልገው። ጠቅላላ ስራው ግን ከዚህ በፊት የነበሩ ዳታዎች አሁን እየተደረጉ ያሉ ኤቪደንሶች በአጠቃላይ ግን በተቻለ መጠን ኖት ኦንሊ በዩናይትድ ኔሽንስ ብቻ ሳይሆን አላይ ሊሆኑ ይችላሉ የሚባሉ ሶስተኛ ሀገሮች ራሱ ለፖለቲካል ፕሬሸሩ ትጥቅ ትግሉ በጣም አስፈላጊ ዋናው ማንም የለንም ፋኖቻችን ናቸው መሄጃችን በእነሱ ቢሆንም ትልቁ ሶሉሽን የሚመጣው የእነሱን ደግሞ ስራ አምፕሊፋይ የሚያደርጉበት ምክንያት የቅንጦት ሳይሆን ህዝብ የማዳን እንደሆነ አሁን በዓለም አይነት ያየነው ጉዳይ የዴይ ቱ ዴይ ኦከረንስ እንደነበረ በተለይ ይሄ ለውጥ የሚባለው ከመጣ በኋላ ከዛም በፊት ለባለፈው 35 ዓመት ይሄንን ማሳየቱ የትጥቅ ትግሉን ጀስቲፋይድ የሆነ መሆኑን የሚያሳይ ስለሆነ እነዛ ቻናሎች እስካሁን መስራታቸውን አላቆሙም። ነገር ግን በተጠናከረ ሁኔታ ኢንተርናሽናል ሚዲያውም የተለያዩ ሂውማኒታሪያን ኤጀንሲዎችም ከፍ ብለው ይሄ ሰልፉ አሁን የተለያየ ቦታ ሰልፍ የሚያደርጉ ታስክ ፎርሶች ማህበራት አሉ። በጣም መደገፍ አለባቸው። ሚዲያውን በደንብ ሊደግፋቸው ይገባል። ቀኖቹን በደንብ መስተዋወቅ አለባቸው። ግን ከዛም ባለፈ አንድ ስቴፕ ወደፊት እንድንሄድ የተጋራ የተቀናጀ ሁሉም በኦብጀክቲቭ እየሰራ ቢሆንም የተቀናጀ ፋኖ መሪ የሆነ እነሱ በሚያስቀምጡት አቅጣጫ ሁሉንም ግን አማራ እንደየተሰለፈበት ስራ አቀናጅቶ ታርጌቶችን አንድ ነገሮችን ስናስገባ ለምሳሌ በአሁኑ ሰዓት ከአይኤምኤፍ ወይ ከዩኤን ከሆነ መልስ የምንፈልገው ሁሉም ለአማራ ቆማለሁ ያለው ሁሉ በተቀናጀ ሁኔታ ያለውን ሁሉ ኤቪደንስ አንድ ቦታ ቢያስገባ የተበታተነ አይሆንም እና ትንሽ ይጎላል የምለው የሆነ ስቲሪንግ ኮሚቴ ነገር ተደርጎ ፋኖ መሪ በሆነ ሁኔታ የተቀናጀ ስራ እንዲሰራ ግን ሁሉም ማህበራትና እኔ እስከማውቀው ድረስ ይህን ጉዳይ ለማቆም የተሰለፉ ግለሰቦችም ሆነ ድርጅቶች ማድረግ የሚችሉትን ኦብጀክቲቫቸው እንደቀጠሉ አውቃለሁ። ግን ከዚህ አንድ ስቴፕ ከፍ ያለ ስራ ያስፈልገናል። ስራችን መቀናጀት አለበት ብዬ አስባለሁ። አመሰግናለሁ። ከልብ አመሰግናለሁ ዶክተር ሰናይት። ሌላው እንግዲህ አማራ ክልል አንድ ነገር ኮሽ ባለ ቁጥር ሃይማኖት መልክ ለመስጠት የአማራ ህዝብን እርስ በርስ ለመከፋፈል ይሄ ሁሉ ሰዓት በአማራ ህዝብ ላይ የወረደ አይተው እንዳላዩ ሲሆኑ የነበሩ ነገር ግን አማራ ክልል በቅርቡ እንኳን መካነ ሰላም ላይ በዘመቻ አርበኛ አደማሊ መስጊድ ውስጥ ምሽግ አድርገው ሲዋጉ የነበሩ ካድሬዎች ላይ ጦርነት ተከትሎ ስለሞቱ የመስጊዱ ውስጥ ተገብቶ ግድያ እንደተፈጸመ ተደርጎ አማራን ለመክሰስ ፋኖን ለማጥላላት የተሄደበት ርቀት አለ። መሬት ላይ ያለው ህዝብ ስለሚያውቀው ብዙ አልሰራላቸውም። ነገር ግን ከጥቂት የአገዛዙ ዘረኛ አጀንዳ አራማጅ ጽንፈኞች ጀምሮ እንደው በኢትዮጵያዊነት ስም በህግ ተቆርቋሪነት ስም እንዲህ አይነቱ ግፍ ሲፈጸም አይተው እንዳላየ ይሆናሉ። መጽሐፍ አይፈልጉም። ነገር ግን
ደግሞ በአማራ ህዝብ ላይ ዘመቻ ለማድረግ በዚህ በዲያስፖራም በአገር ቤትም የሚገኙ ጥቂት የኦሮሞ አክራሪዎች፣ ጥቂት የስልጤ አክራሪዎች የዚህን ስርዓት ዘረኛ አጀንዳ ለማሻሻጥ አማራን በተደጋጋሚ ሲከሱ የሚስተዋልበት ሂደት አለ። ነገር ግን ደግሞ ኢትዮጵያውያንን ለህግ እንቆረቆራለን የሚለው ኃይል ደግሞ ይህንን በተመለከተ ደግሞ ዝምታ የሚመርጡበት ሂደት አለ። በአገር ውስጥ ያለው ሰው መቼም በማህበራዊ ሚዲያ ያለበት አፈና ስላለ እንዲህ አይነቱን ጉዳይ እንደ ከዚህ ቀደሞ አስተያየት ለመስጠት የሚቸገርበት ሁኔታ አለ። ነገር ግን ብዙ ኢትዮጵያዊ ነኝ የሚለው ኃይል በውጭ ሀገራት አለ። ከነዚህ አክራሪ አማራ ክልል የሆነ ነገር ሲፈጠር አጀንዳ ሰጪ ከሚሆኑት ኃይሎች በተጨማሪ ሌላውስ በዝምታ መከታተል አለበት ወይ? ይሄ ሰው መሆን ብቻ በቂ አይደለም ወይ? አመሰግናለሁ ሀብታሙ፣ ጥሩ ፖይንት ነው ያነሳኸው። ይሄ ሁልጊዜ የሚያናድደኝ ነገር ነው። ምንድነው ሁልጊዜ አንተ እንዳልከው ወለጋ ላይ መስጊድ ውስጥ የታጣቂዎች አይደሉም እኮ ትዝ ይለናል አይደል? ጎሊሶም የተፈጸመው በተለያየ ጊዜ እንዳለ አንድ መንደር ሰው ሁሉ ተገሎ ሲወጣ አንድ ነገር ትንፍሽ አላሉ። እንግዲህ አማራ ሙስሊሞች ናቸው እንደዛ ተጨፍጭፈው የነበረው ኪረሙ ላይ የነበረው ጭፍጨፋ ላይ፣ በአጠቃላይ ወለጋ ይደረግ የነበረው ጭፍጨፋ ላይ ማለት ነው። በአንጻሩ ደግሞ አት ዘ ሴም ታይም ጅማ ላይ፣ አርሲ ላይ ደግሞ አማራ ክርስቲያኖች ደግሞ ይጨፈጨፉ ነበር። የሃይማኖት ዘርፍ ያለው ይመስላል፣ ግን አማራ ስለሆኑ ነው በሁለቱም በኩል ይጨፈጨፉ የነበረው። አት ዘ ሴም ታይም ግን እየተከፈለ የሃይማኖት ቱ ሰም ኤክስቴንት ባሌ አካባቢ እንደውም የክርስቲያን ተኮር ጭፍጨፋ ነበረ። በአማራነት ቢጠቁም ደግሞ ኢቭን መስጊዳቸውም ስር ደግሞ ተከልል ሃይማኖቱን ሳያከብሩ ኢቭን መስጊድ ውስጥ ገብተው የሚጨፈጨፏቸው ደግሞ አማራ ሙስሊሞች ነበሩ። በሁሉ አቅጣጫ ማንም ምንም አላለም ነበር በዚህ ጉዳይ። ሰበብ መሆኑ ፖለቲካል መሆኑ የምታውቀው ለሚኒት አማራ ክልል ላይ የሆነ ነገር ሲፈጸም እንደዚህ እንዳሰብከው ሁሉ ነገር ይጮሃል። አሁን ይሄንን የፕሮፓጋንዳውን ጨዋታ ኢትዮጵያ ውስጥ ያለ ሁሉም ያውቀዋል። ያው በእንግሊዝኛ ተተርጉሞ በተለያየ መንገድ ሚድል ኢስት ያሉ ሰፖርተሮችን ለማግኘት የተለያየ ፕሮፓጋንዳ ሊጫወቱ ይችላሉ። ኦነጎች የሚሆኑ ያገዛዙ ጠቅላላ በሁሉም ክልል ያለ የብልጽግና ስትራክቸር ማለት ነው። ኢን ሪያሊቲ ግን እኛ ማስታወስ ያለብን አሁን ወደኛ ነው ማየት ያለብን። እኔ ማስተላለፈው መልእክት ለአማራ ሙስሊም ወንድምና እህቶቼ ነው። ለአማራ ሙስሊም ወንድምና እህቶቼ የወለጋው ጭፍጨፋ ዝም አሉ አላሉ አይደለም እኔ የምላቸው። በሃይማኖታችሁ እኛ በጎን ስንቆም ከህዋት ጊዜ ጀምሮ የተለያዩ የማይታወቁ ሴክቶችን እያመጡ ይሄ የድሮ ሙስሊም ጽንፈኛ ነው አህባሽን ተጠቅመጣ ይህን ተከተሉ እያሉ ወሃቢ ምናምን እያሉ ሙስሊሞችን ሊከፋፍሉ ሲሞክሩ አጠገብ ቆመናል። እኛ ሙስሊም ወንድምቶቻችን አትንኩ ብለን በብሔር ስለሆነ ሳይሆን በሃይማኖቱ በራሱ ሃይማኖታቸውን አትንኩ ብለን። ስለዚህ በተለያየ ሁኔታ ደግሞ ኦርቶዶክስ አማሮችም ሌላውም ደግሞ ወንጌላዊ አማራዎች ራሳቸውን ፕሮቴክት ለሚያደርጉበት ለማድረግ ተዋህዶ የሚሆን የተለያየ ስም ይዘው ሲወጡ ስለ አማራነት ወይም ደግሞ ወለጋ ምንም አላላችሁላችሁም፣ ጅማ ምንም አላላችሁልን ምናምን በሚለው አይደለም። ይሄ ለራሳቸውን ለመቆም ሲወጡ እናንተን ሊመቷችሁ ነው የሚለውን ትርክት አትቀበሉ አማራ ሙስሊም ወንድምና እህቶቼ። ምክንያቱም አማራ ነፃ ህዝብ ነው። ነፃ ህዝብ ማለት የተሸራረፈ መብት አይቀበልም። ሙስሊሙም አማራ ክርስቲያኑም አማራ መስቀሉም ሂጃቡ ከፍያውም እንዲነካበት አይፈልግም። መጽሐፍ ቅዱስም ቁርአኑም እንዲነካበት አይፈልግም። ማንም የተሸራረፈ መብት የሚፈልግ የለም። ስለዚህ በማንነቱም ቢነካ በሃይማኖቱም ቢነካ ራሱን ፕሮቴክት ያደርጋል። ይህ አማራ ሙስሊምና አማራ ክርስቲያን ከማንም በላይ ይግባባል። ስለዚህ ክርስቲያኑም አማራ ክርስቲያኑም በማንነቱም በሃይማኖቱም ያለበትን ሲከላከል ሃይማኖት ያለሽ የራሳቸውን የጥንታዊ ነገር እያመጡ ሊጭኑበት የሚሞክረውን አገዛዝ ሊከላከል እንጂ ጥንታዊ ወንድሙን የአብርሃምን መጽሐፍ አትንኩ የተባለው መጥቶ ሊተናኮል እንዳልሆነ ይታወቃሉ። ስለዚህ ወለጋ ላይ አላላችሁልንም፣ ጅማ ላይ አላላችሁልንም በሚል እንደውም በማንነቱ ሁሉ ብቻ ለማስረዳት መጠበቅ አይጠበቅብንም። ኢቨን በሃይማኖቱ እንኳን ቢመጣ የጥንታዊ የሙስሊም ሃይማኖቱን የአማራ ክርስቲያን ወንድሙ ይከላከልለታል። ወሃቢ አህባሽ ማም እያለ ሲያሳቅቀው ዝም አይልም። ያኔም አብሮ ቆሟል። እናውቃለን። በህዋት ጊዜ ጀምሮ ያኔ እንደዛ እያሉ ጽንፈኛ እያሉ ሲያሳቅቁ የነበረው ሙስሊሙን ማህበረሰብ ነው አሁን መጥቶ እዚህ ጋር እከሌ መጣልን ፋኖ እንዲሆንልን የሚለው። ስለዚህ በዚህ አንግል በደንብ አስረግጠን ምንም አይነት የተሸራረፈ መብት እንደማንወስድ በሃይማኖታችንም በማንነታችን በሀገራችን ይሁን አስረግጠን ከተናገርን የውስጥ መግባባት ካለን ሌላ የፈለገውን ነገር ሲቀርጽ ቢሆን አፌክት ያደርገናል ብዬ አላስብም። እና ይህን ደግሞ ከማንም በላይ አብሮ እየተጋደሉ ያሉ አንዱ
ሲሰግድ አንዱ ቆሞ የሚጠብቅ፣ አንዱ ሲጸልይ አንዱ አፈሙዙን ወደፊት አድርጎ የሚጠብቀው ያለ ወንድማማቾቹ ስለሚግባቡ እኛ አሁን ፎከስ ማድረግ ያለብን አንድነታችን ላይ ነው እንጂ የነሱ ፕሮፓጋንዳ ላይ አይደለም ብዬ አስባለሁ። የበዓለም ዋሴን መስዋዕትነት እንደ በትንሹ እሷ የጫረችውን እሳት ተንቦግብጎ ጠቅላላ ይህንን ሁሉ ኃጢአታቸውን አቃጥሎ መጨረስ አለበት እና ሰላም ለህዝባችን ማድረስ አለበት ብዬ አስባለሁ። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ወለጋ ላይ በህፃን አይሻ ላይ ወላሂ ሁለተኛ አማራ አልሆንም ብላ የተፈጸመው ድርጊት ዛሬም በአማራ ክልል እየተፈጸመ ነው። ይሄ ወረራ ከተነሳ ጀምሮ ብልት የተቆረጠበት ጡት የተቆረጠበት እርምጃ በአይናችን እያየን ያለንበት ሂደት አለ። እንዲህ አይነቱን አሰቃቂ ጥቃት እንግዲህ ለማውገዝ ቀደም ሲል ጠቅሼዋለሁ። በተለይ ለኦሮሞ ህዝብ ይጠቅማሉ። አብይና ጓደኞቹ እንግዲህ ሽመልስ አብዲሳ በኦሮሞ ህዝብ ነው ይሄን ወረራ እያካሄድን ያለው፣ ለኦሮሞ መስፋፋት ነው፣ ኦሮሞ ስልጣንህን ጠብቅ ነው የሚሉት። እንግዲህ አማራ አዝሎ ነው አብይ አህመድን ስልጣን ላይ ያወጣው የሚታወቅ ነው። ቀደም ሲል እንግዲህ በአዴን ከነበረበት ግርድና ተላቋል። ትንጥዬ የነጻነት ተስፋ አግኝቷል በሚባልበት የዛሬ 7 ዓመት እንግዲህ አብይን ደግፎ ጭምር ስልጣን ላይ ያወጣ ነው። አንድ ጥይት ሳይተኩሱ ስልጣን ላይ ያወጡ ሰዎች ዛሬ ታንኩም ባንኩም እጃቸው ሲገባ በተረኝነት በአማራ ህዝብ ላይ ይሄን ሁሉ ወረራ ይሄን ሁሉ ግፍ እየተፈጸመ እነሱ በሐሰተኛ ትርክት አኖሌን ጡት ተቆረጠ ብለው ሲያቆሙ አይናችን እያየ አንድም የታሪክ ማስረጃ ባላቀረቡበት ሁኔታ በአማራ ላይ ጥላቻ አንግሰው ያሳደጉት ትውልድ እንግዲህ ይሄው ኦሮሚያ ልዩ ኃይልን ጭምር መከላከያ እያሉ አሰማርተው እንዲህ አይነት ድርጊት እየተፈጸመ ነውና የኦሮሞ ፖለቲካ ልሂቃን የኦሮሞ ህዝብ እንዲህ አይነቱን ድርጊት እያየ ዝም ማለት አለበት ወይ? እንደው በዚህ አጋጣሚ ሌሎችም ኢትዮጵያን ቀደም ሲል ጠቅሼዋለሁ እንግዲህና ዝምታ ለሚመርጠው ህዝብስ የምታስተላልፊው መልእክት አለ ወይ? አመሰግናለሁኝ ሀብታሙ። ልክ ነህ። አሁን ይሄ ጉዳይ የሆነ በተወሰነ ጂኦግራፊክ ኤሪያ ተወስኖ የሚቀር ነገር አይደለም። እንደምታውቀው የቆሰለ ድመት እንዴት ነው አታኩ ከዚህ በፊት ከነበሩ የበለጠ በቶ አውሬ ነው የሚሆነው አይደለም። በዚህ ሰዓት አሁን አገዛዙ የሚያስፈራበት ሁኔታ ላይ ነው የሚሆነው። ከተማ አካባቢ፣ መሀል ሀገር፣ በየትኛውም ኮርነር ላይ የፍርሃትና ካጠፉት ጥፋት ሁሉ ደግሞ ፍርድ ከመቅረብም እነሱ ሲኖሩበት ከነበረው ለግዠሪ ሲታይ የሚመጣው ነገር ስለሚያስፈራቸው ሪታሊሽናቸው አማራ ላይ ብቻ ይሆናል ብሎ መጠበቅ የለበትም። አንደኛ። ሁለተኛ ለታሪክ ከመጣንበትና ከኖርንበት አሁን እየተደረገ ያለው አሰቃቂ ነገር አንድ ማህበረሰብ ላይ ተለጥፎ እንዲቀጥል አድርገን አማራ ታጋዮች እንደዚህ አልሰሩም፣ ጀነራላይዝም አላደረጉም። ግን የኦሮሞ ማህበረሰብ የሚሆን ሌላው ካገዛዙ ጋር ተሰልፎ የተለያየ ልብ የሚሰብር ነገር ጭፍጨፋውን በመካድ ጀምሮ በመጠቆም ሰዎችን ቤቶች ሲፈርሱ አካባቢ እንግዲህ እናውቃለን። አዲስ አበባ ዙሪያ የተደረገውን ከግማሽ ሚሊዮን አሁን ወደ ሚሊዮን አካባቢ ሰዎች ተፈናቅለዋል። ያ ሁሉ ሲሆን አብሮ ወይ ቆሞ ወይ ድምጽ ያላሰማ እንደው ሌላው ቢቀር አልጎዳም ብሎ እንኳን ዝም ከማለት አልፎ ሲጠቁም የነበረው ሁሉ ራሱን መጠየቅ ያለበት ይሄንን ሌጋሲ ነው ወይ ለማህበረሰቡ ማሳለፍ የሚፈልገው? ይሄ ነው ወይ ታሪክ ላይ እንዲጻፍ የሚፈልገው? ሌላው ነገር አብዛኛው ደግሞ በፍርሃት የተቆፈደደ እንጂ እንደ ህዝብ ወገኑ ሌላው ወገኑ ላይ አብሮ ለዘመናት የኖረው ህዝብ ይሄ ነገር እንዲፈጠርለት የሚፈልግ ማህበረሰብ ነው ብዬ አላምንም። በራስም አካባቢ በተለያዩ ክልሎች ባገዛዙ የሚመጣ ጫና የተለያዩ ግፍ እንደሚደረግ ኦቨር ታክሴሽን፣ የኑሮ ውድነቱ፣ ከዛም አልፎ ደግሞ ሙስናና ይሄ ሴቶችን መድፈር፣ ያለ አግባብ የሆነ ኤክሰሲቭ ፎርስ ማሳየት፣ ምናልባት ደግሞ ስርዓት አልበኝነት በአሁኑ ሰዓት የተስፋፋበት ሀገር ቢኖር ኢትዮጵያ ነው ብዬ ነው የማምነው። በአገዛዙ ኮምፕሊት የራሱ ስርዓት አልበኛ መሆን ማለት ነው። በሁለት ነገር ምክንያት ነው ሌላው ማህበረሰብ መነሳት አለበት ብዬ ማስበው። አንደኛ ያላስፈላጊ ባላረገው ነገር የተወሰኑ ክሊኮች በተጠቀሙበት ሌላው ማህበረሰብ ስሙ መጠቀየት የለበትም። ሁለተኛ ነገር የሚመጣው ሪታሊዬሽን የፈራ ኮርነርድ የሆነ መንግስት የሆነ ታርጌት ያደረገው ላይ ብቻ ሳይሆን አብሮት አልቆም አልከላከልለትም ያለውን ሁሉ ሊያጠፋ ነው የሚመጣው። ስለዚህ ሰልፍ ፕሪዘርቬሽንም ነው፣ ራስንም ከማዳን ታሪክንም ከማስተካከል ይህንን በጣም አሰቃቂ የሆነ አገዛዝ ለመጣል የሚመጣውን ኃይል ሙሉ በሙሉ በመደግ ታሪክ ላይ ራሱ በትክክለኛው ጎን እንዲጽፍ ያስፈልጋል ብዬ አስባለሁ። ይሄ ደግሞ ዴይ ቱ ዴይ የሚኖረውን ነዋሪ ብቻ ሳይሆን ኤሊቱንም በተለያየ የፖለቲካ ስልጣን ላይ ይሁን ውጭም ውስጥም በተለያዩ ቦታ በኤንጂኦዎችም በተለያየ ሁኔታ ነገሮችን የማጋለጥ እድል እያላቸው ከፍርሃትም ይሁን ደግሞ ወይም ደግሞ ሲስተሙ ላይ ቀየር ይችላል መልሶኛ ላይ ይዞራል በሚል ዝም ያሉትን በፍርሃት የተሸበቡትን እንደው ሌላው ቢቀር የራሳቸው ማህበረሰብ እንኳን
ከጀጅመንት ለማውጣት ይሄ ለራሱ ጥቅም ራሱ ኪስ ውስጥ ለሚያስገባው ስልጣንና ጥቅም ሲል ሌላውን ሁሉ ማህበረሰብ አብሮ እያሰደበ ያለውን አገዛዝ በተለይ የኦሮሞ ማህበረሰብ ደግሞ በስሙ ስለሆነ አሁን እንግዲህ ያው ሁሉም በተረኝነት ስለሆነ ስርዓቱ አገዛዝን የሚያስኬደው ይሄ ሁሉ ስራ እየተደረገ ያለው ቆርጦ ወጥቶ ኖት ኢን ማይ ኔም በእኔ ስም ይሄን አታረጉ ማለት አለበት ብዬ አስባለሁ። ለዚህ ደግሞ የተጎዳው ማህበረሰብ በአጠቃላይ ታርጌትድ የሆነ ይሄንን አሰቃቂ ስርዓት የመቋጨት ነው ወደ ሰላም የመመለስ ስለሆነ አላማ ጥፋተኞችን ለፍርድ ቢያቀርብም ማህበረሰብ እንደ ማህበረሰብ ግን የሚፈርድና የሚሆን እድል አካሄድ እስካሁን ስላልተካሄደ ወደፊት አንድ ላይ ይሄንን አገዛዝ ወደ ፍርድ ማምጣት በዛ ላይ ደግሞ በአስቸኳይ አሁን በአለም ዋሴ ላይ የተደረገው አይነት አንድም እንኳን ተጨማሪ አሰቃቂ ድርጊት እንዳይፈጸም በአስቸኳይ ሪሙቭ ወደ ማድረግ መሄድ እንዲቻል ይሄን ጥሪ ተቀብሎ በተለያየ ሁኔታ ፖዚቲቭሊ አብሮ እንዲሰራ ነው ጥሪ ማቀርበው። ማድረግ ያለበትም የብቸኛው አማራጭ ይሄ ነው። ምክንያቱም አገዛዙን ማውረዱ አይቀርም ፋኖ ካለው ስቃይ ሲታይ ማለት ነው። ከልብ አመሰግናለሁ ዶክተር ሰናይት። እንግዲህ ለውይይት የያዝነው ጊዜ ይሄ ነው። በአማራ ላይ የሚፈጸመውን ጄኖሳይድ ለመከላከል የአማራ ጄኖሳይድ ፕሪቬንሽን ኢን ኢትዮጵያ ዋና ዳይሬክተር በተለያዩ መንገድ እንግዲህ የምታደርጋቸውን አስተዋጽኦች የህብር ሬዲዮ አድማጮች ቤተሰቦችም በተለይ በአማራ ጉዳይ አጥብቀው የሚሰሩ የሚያውቁት ነው። ለሰጠሽን ማብራሪያ ከልብ አመሰግናለሁ። እንግዲህ ለጀግኒቷ እንግዲህ በማንጉሳ አካባቢ ጥቅምት 2 ቀን 2018 ዓ.ም ቆስላ ጠላት እጅ ወድቃ በአሰቃቂ ሁኔታ ህይወቷ ላለፈው አርበኝት በአለም ዋሴ ሞት የተሰማንን ሀዘን በድጋሚ በዚህ አጋጣሚ እንገልጻለን። ክብር ለሁሉም ሰማዕታት እንመኛለን። ለሰጠሽን ማብራሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ። አንድ እድል የምትሰጠኝ ከሆነ ስለ በአለም ዋሴ መናገር ያው በባህሉም ስታየው ስም ሲወጣ ሁሉ ጊዜ በአማራ ማህበረሰብ ባህል ሚኒንግ አለው እና በአለም ዋሴ ሲሏት ወላጆቿ በዚህ አለም ዋሴ ነሽ። ያው እንግዲህ በስፒሪቹዋል ዓለሙ አምላክ ነው ብዙ አማኞች የሚያምኑት ፈጣሪ ነው የሚጠብቀን ነው የሚሉት እና በዚህ በፊዚካል ዓለም ግን ዋሴ ነሽ ለማለት ምን ያህል እንደሚወዷት ምን ያህል የኛ ጠበቃ ዋሴ ብለው ያወጡላት ሰሞኑን እናሳያለን። ያለውንም ለሌላው ዋስ ስትሆን እሷ ተሰውታለች እና እኛ ለሷ በአለም አሁን ደግሞ ለኛ ስለተሰዋች ለነሱ ዋሷ እንድንሆን ይሄንን ፍትህ አንደኛው ምክንያት እያንዳንዱ የሚሰዋ ፋን በሷ ስም ይሄን ልናገር እንጂ እናት፣ አባት፣ እህት፣ ባለቤት፣ ልጆች እንደየእድሜያቸው እንደያኗኗራቸው ቤተሰብ ያላቸው ናቸው። ከዛ ከምንገበገብላቸው የራሳችን ቤተሰቦች ፍቅር አልፈው ነው ለህዝብ የተሰውትና በሁለት ነገር አንደኛ ነገር ይሄን ነገር በማፋጠናውን በተባባል የመጨረሻው እንድትሆን ስሟ በወርቅ ተጽፎ የሷና የወንድምቶቿ እስከዛሬ ያደረጉት መስዋዕትነት በደንብ ተከትሎ ያንዲቆም በጣም ጠንክረን እንድንሰራ አደራ ቀርባለሁኝ። ምንም አይነት ነገር ወደ ጎን እንዳያደርገን ምንም አይነት አስቂኝ አጀንዳ ከዚህ በኋላ የጂኦፖለቲካልም የሪጂናልም ይሁን የዓለምም ይሁን ቢወረወርል በፍጹም ከዚህ አጀንዳ ንቅንቅ እንዳንል የመጨረሻው እናድርጋት። ወንድሟም እህቶቿም ከሷ በፊትም የተሰዉትን ይዘን እሷ የመጨረሻው መስዋዕት እንድትሆን ለማድረግ እንስራ እና ዋሶቻችን እነሱ በአለም ሆነውልናል። እኛ ዋስ ለነሱ ደግሞ ዋስ እንሆናቸው ለነሱ ቤተሰቦች ማለት ነው። ለእንዲሁ ለህዝባችን አመሰግናለሁ። ደናለሁ ከልብ አመሰግናለሁ ዶክተር ሰናይት ደረጀ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን። ቴንክ ዩ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። አስቀድሞ እንዳልነው እንግዲህ በመደበኛው ቻናላችን ለጊዜው መረጃዎችን ለማጋራት የምንችልበት ሁኔታ የለም። ነገር ግን ቻናሉ አለ። ያንንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለህብር ሬዲዮ ቤተሰቦችና አድማጮች በድጋሚ እንግዲህ በዚህ አማራጭ አንደበታችን በዚህ አማራጭ የጀመርነውን መረጃ የማድረስ እንቅስቃሴ አጠናክረን ለመቀጠል ወስነናል። ይህንንም አጠናክረን ለመቀጠል እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር በማድረግ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።